ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ነሐሴ 4 ቀን 2018 ዓ.ም ከአዲስ አበባ ቤቶች ልማት ኮርፖሬሽን ኮሚኒኬሽን ዳይሬክቶሬት ይፋ የተደረገ እጅግ ወሳኝና ተስፋ ሰጪ መረጃ ይዘንላችሁ ቀርበናል። በአዲስ አበባ ከተማ አስተዳደር በተመደበው በጀት በ2018 በጀት ዓመት በተለያዩ ሳይቶች የተጀመሩት የጋራ መኖሪያ ቤቶች ኮንዶሚኒየም ግንባታ በጥራትና በፍጥነት እንዲጠናቀቁ ይደረጋል የተባለው ርብርብ አሁን ላይ አበረታች ውጤቶችን እያሳየ ይገኛል። ከዚህ በላይ የቤቶችን ጥራት አስተማማኝ ለማድረግ የተዘረጋውን አዲስ አሰራር በዝርዝር እንመለከታለን። ቪዲዮውን ላይክ በማድረግ አብራችሁን ቆዩ። ወደ ይፋዊ መረጃ ስንገባ የአዲስ አበባ ቤቶች ልማት ኮርፖሬሽን በተለያዩ ቅርንጫፍ ጽሕፈት ቤቶች እና በከተማዋ በተለያዩ ሳይቶች በግንባታ ላይ የሚገኙትን የጋራ መኖሪያ ቤቶች በፍጥነት እና በጥራት ለማጠናቀቅ ከፍተኛ ርብርብ እያደረገ ይገኛል። የከተማ አስተዳደሩ ለመኖሪያ ቤቶቹ ግንባታ የመደበውን በጀት በአግባቡ በመጠቀም በበጀት ዓመቱ የተጀመሩት ህንፃዎች ያለምንም መጓተት በተያዘላቸው ጊዜ ሰሌዳ መሰረት እንዲጠናቀቁ ልዩ ትኩረት ተሰጥቶ የተሰራ መሆኑ ተገልጿል። ይህ እንቅስቃሴ በከተማዋ ያለውን የቤት እጥረት ለማቃለል እና ህብረተሰቡን በፍጥነት ተጠቃሚ ለማድረግ ትልቅ ተስፋ የፈነጠቀ አበረታች ውጤት እያሳየ ይገኛል። ታዲያ ግንባታው ፍጥነት ባልተናነሰ መልኩ ለብዙዎቻችን አሳሳቢ የሆነው የቤቶቹ ጥራት ደረጃ እንዴት እየተጠበቀ ነው? ኮርፖሬሽኑ ባወጣው ይፋዊ መረጃ መሰረት በ2018 በጀት ዓመት በተለያዩ አካባቢዎች እየተካሄዱ ያሉትን የጋራ መኖሪያ ቤቶች የማማከር የማጣራትና የጥራት ቁጥጥር ስራ በከፍተኛ ሙያዊ ብቃት እንዲከናወን የተደረገው በአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ በኩል ነው። ይህ የከፍተኛ ትምህርት ተቋም በዘርፉ ባላቸው ባለሙያዎችና መሐንዲሶች አማካኝነት የህንፃዎቹን ጥራት አስተማማኝ ለማድረግና ደረጃዎቹን የጠበቁ ቤቶችን ለህዝብ ለማድረስ የቁጥጥር ስራውን በጥብቅ ሁኔታ የተከታተለ ይገኛል። እንግዲህ ውድ የቻናላችን ቤተሰቦች ኮርፖሬሽኑ ነሐሴ 4 ቀን 2018 ዓ.ም ያወጣው ይፋዊ መረጃ እንደሚያሳየው አዳዲስ ኮንዶሚኒየም ቤቶች በፍጥነት በጥራት ተጠናቀው ለተጠቃሚዎች እንዲተላለፉ የሚደረገው ጥረት ተጠናክሮ ቀጥሏል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ለሌሎች ወገኖች ሼር ማድረጋችሁን አትርሱ። አዳዲስ የኮንዶሚኒየም መረጃዎች ሲወጡ ወዲያው እንዲደርሳችሁ ቻናላችን ፎሎ ማድረጋችሁን ቀጥሉ።